እና ምስጋና ለእግዚአብሔር አቅርቡ፣ ምስጋና ለእግዚአብሔር አቅርቡ። አሜን። አምላካችን እግዚአብሔር በደስታ እርሱን እንድናመልከው የሰበሰበን ስሙ የተመሰገነ ይሁን። እሺ ልጅ የጠፋባችሁ ካለ ልጅቷ እዚህ ልጅ የ5 ዓመት ልጅ ጠፍታብኛለች እና ባጠገባችሁ ካለች ወደዚህ ወደ መድረኩ እንድታመጡ መልእክታችንን እናስተላልፋለን። ወላጇ እዚህ መድረኩ ላይ ተቀምጣ እየጠበቀች ነው። ምናልባት ባጠገባችሁ የ5 ዓመት ልጅ ካለች በዚሁ አጋጣሚ ልጆቻችሁን ያው ሰው ሲበዛ ልጆች ካጠገባችሁ ሊሰወሩ ይችላሉና ባጠገባችሁ ልጆቻችሁን ያዙ። ከእጃችሁ አትልቀቋቸው። ልጃችሁን ብቻ ሳይሆን ገንዘባችሁንም ኪሳችሁንም ጠብቁ፣ ሞባይላችሁን ጠብቁ። እንግዲህ ስለ በረከት ስንናገር የመርገም ልጅ የሆነ ደግሞ መርገምን የሚፈልጋልና እናንተን የሚጠባበቅ ማለት ነው። ራሳችሁን ጠብቁ። ምናልባት ለበረከት መጣችሁ መክፈልት ሲሹ መቅሰፍት እንዳይሆን ለበረከት መጣችሁ እግዚአብሔርን እንዳታማርሩ ልጃችሁን ባጠገባችሁ ያዙ። ገንዘባችሁንም እንዲሁ ተጠንቅቃችሁ ጠብቁ። የ5 ዓመት ልጅ ጠፍታብኛለች፣ እባካችሁ ካጠገባችሁ ካለች ወደዚህ ወደ መድረኩ አንጡልኝ እያለች እናቷ እያለቀሰች ነው እና እባካችሁ ባጠገባችሁ ካለች እንግዲህ ክብር ለሥላሴ ይሁን፣ ክብር ለአምላካችን ይሁን። ተቀሉን አጅብን
እግዚአብሔርን አመስግኖ መንገዱን ክፈት ክፈት አድርጎት የቃል ኪዳኑ ታቦታት ወደ ማደሪያቸው ደርሰዋል። ለዚህ ላደረሰን አምላክ ልልታ ምስጋና ይገባል። በእውነት እልል ብላችሁ አመስግኑ። በእውነት የቃል ኪዳኑ ታቦታት በሰላም ወደዚህ ደርሰዋል። መንገዱን እየከፈታችሁ የለበሳችሁ ዲያቆናትን የቃል ኪዳኑን ታቦት አሳልፉ። መንገዱን ከፈት ከፈት እያደረጋችሁ መንገዱን እየከፈታችሁ ትልላችሁ ምናምን እግዚአብሔር ልልታ ምስጋና ይገባል። ልልታ ለእግዚአብሔር ይገባል። ለዚህ በረከት ለመረጠን ለዚህ በረከት ላደለን አምላክ ልልታ ምስጋና ይገባል። ልልበላችሁ አመስግኑ አመስግኑ። የቃል ኪዳኑ ታቦታት በሰላም ወደ መንበረ ክብራቸው ወደ ታቦት ማደሪያቸው ገብተዋል። ልልታ ለእግዚአብሔር ይሁን። ልል እያላችሁ እንኳን አደረሳችሁ፣ እንኳን ደስ አላችሁ። በቃል ኪዳኑ ታቦታት እየተባረክን ወደዚህ ደርሰናል። ለዚህ ላደረሰን አምላክ በበዓሉ ለባረከን አምላክ ልልታ ምስጋና ይገባል። ምዕመናን እልል ብላችሁ እግዚአብሔርን አመስግኑ። መንገዱን አውደ ምሕረቱን ከፈት ከፈት እያደረጋችሁት መንገዱን ከፈት እያደረጋችሁት ለአገልግሎት ይመች ዘንድ መንገዱን ከፈት ከፈት አድርጉት። ለአገልግሎት ምቹ ሆን ዘንድ አባቶቻችን እንዲሁም ዲያቆናት፣ የሰንበት ትምህርት ቤት መዘምራን መንገዱን አውደ ምሕረቱን ከፈት ከፈት